ሰላም እንደምን አላችሁ? በዚህ ቪዲዮ ይዤላችሁ የመጣሁት ለፋይናል ኤግዛም ሊረዷችሁ የሚችሉ ጥያቄዎችን በወርክሽት አማካኝነት አዘጋጅቻለሁኝ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተደጋጋሚ ኮመንት ሴክሽን ላይ የምጠየቀው አንድ ጥያቄ አለ። አንቺ የምትጠቀሚባቸው ማቴሪያሎች ወይም ፓወርፖይንቶች እንዴት ማግኘት እንችላለን ትልኛላችሁ። እነዚህ ማቴሪያሎች ሼር ለማድረግ እንደዚሁም ደግሞ ቪዲዮዎች ፖስት በማድረግበት ጊዜ እንድታገኛቸው በማሰብ ሁለት የቴሌግራም ግሩፖችን ከፍቻለሁ። አንደኛው የቴሌግራም ቻናል ሲሆን ሁለተኛው ደግሞ ቴሌግራም ግሩፕ ነው የሚሆነው ማለት ነው። ስለዚህ ሳዲ ቲቶሪያል በማለት ሰርች በማድረግ ሁለቱንም ጆይን አድርጉ። ቀላል እንዲሆንላችሁ ዲስክሪፕሽን ላይ የሁለቱንም ሊንክ አስቀምጥላችኋለሁ። የቻናሉ ጥቅም የሚሆነው የምለቃቸውን ቪዲዮዎች እንደዚሁ ለእናንተ ይጠቅማሉ ብዬ የማስባቸው ማቴሪያሎች ማስቀምጥበት ነው። ቻናሉ ላይ ኮሚኒኬት ማድረግ አትችሉም ወይም ደግሞ ዲስከስ ማድረግ አይቻልም፣ ያው ቴሌግራም ቻናል ስለሆነ። ነገር ግን ከእናንተ ጋር ቤተሰብ እንድንሆንና ኮሚኒኬት እንድናደርግ የተለያዩ ቻቶች እንድናደርግ ደግሞ ቴሌግራም ግሩፕ አለ። ስለዚህ እዚህ ጋር የምትፈልጉትን ጥያቄ መጠየቅ ትችላላችሁ። እርስ በርሳችሁ መወያየት ትችላላችሁ። ማቴሪያሎችን ሼር መደራረግ ትችላላችሁ። እንዲሁም ደግሞ እኔ እንድሰራላችሁ የምትፈልጉት ቪዲዮ ካለ እዚህ ላይ መጠየቅ ትችላላችሁ ማለት ነው። እሺ ወደ ዛሬው ቪዲዮ ስንመለስ በዛሬ ይዤላችሁ የመጣሁት ለፋይናል ኤግዛም ሊረዳችሁ የሚችሉ ወርክሽት ነው። ይሄ የመጀመሪያው ወርክሽታችን ነው የሚሆነው ወይም ደግሞ እንደ ፋይናል ኤግዛም የተዘጋጀ ጥያቄ ነው ማለት ነው። ከእናንተ የሚጠበቀው ነገር እንግዲህ እያንዳንዱን ጥያቄ መመለስ ነው። ስትመልሱ ምን ያህል እንደመለሳችሁ ይዛችሁ መጨረሻ ላይ ከ25 ጥያቄ ነው ከ25 ስንት እንዳገኛችሁ ኮመንት ቦክስ ላይ ታሳውቁኛላችሁ። እሺ ወደ ጥያቄዎች እንሂድ። የመጀመሪያው ሴክሽናችን ትሩ ፎልስ ነው። የመጀመሪያው ጥያቄ IoT stands for ኢንተርኔት ኦፍ ቴሌኮሙኒኬሽን። ትሩ ኦር ፎልስ? በጣም ጥሩ። መልሱ ፎልስ ነው። ፎልስ የሆነበት ምክንያት ምንድን ነው? IoT ስታንድ የሚያደርገው ለኢንተርኔት ኦፍ ቲንግስ ነው እንጂ ኖት ኢንተርኔት ኦፍ ቴሌኮሙኒኬሽን ስለሆነ ነው። ሁለተኛው ጥያቄ The term Internet of Things was coined by Kevin Ashton in 1999. መልሱ ትሩ ነው የሚሆነው ምክንያቱም ለመጀመሪያ ጊዜ ኢንተርኔት ኦፍ ቲንግስ የሚለውን ኮይን ያደረገው ኬቪን ስለሆነ ነው። 1999 ነው። ሶስተኛው ጥያቄ Environmental sensor in IoT can detect motion in smart homes. Environmental sensors in IoT can detect motion in smart homes. True or false? The answer is false. Because environmental sensor detects temperature, humidity and it's not motion. ስለዚህ ኢንቫይሮንመንታል ሴንሰር ዲቴክት የሚያደርገው ሞሽንን ሳይሆን ኢንቫይሮንመንት ላይ ያሉ ቼንጆች ነው። ላይክ እንደ ቴምፕሬቸር፣ ሂሚዲቲ ያሉትን ነገሮች ነው ማለት ነው። አራተኛ ጥያቄ አግመንትድ ሪያሊቲ ክሬት ኤ ፉሊ ኢመርሲቭ ዲጂታል ኢንቫይሮንመንት። ትሩ ኦር ፎልስ? Exactly. The answer is false because this description is about virtual reality, not augmented reality. ስለዚህ augmented reality overlays contents onto the real world. AR ምንድነው የሚያደርገው? ሪል ወርልድ ላይ ኮምፒውተር ጀነሬተር የተደረገውን ኮንተንት አታች ወይም ደግሞ ኦቨርሌይ ነው እንጂ የሚያደርገው ፉሊ ኢመርሲቭ ወይም ደግሞ ፉሊ አርቲፊሻል የሆነ ኢንቫይሮንመንት ክሬት አያደርግልንም። ክሬት የሚያደርግልን ቨርቹዋል ሪያሊቲ ስለሆነ ነው። አምስተኛ ሚክስድ ሪያሊቲ allows real and virtual elements to interact in real time. Mixed reality allows real and virtual elements to interact in real times. True or false? Yes. መልሱ ምንድነው? ትሩ ነው የሚሆነው ምክንያቱም በሚክስድ ሪያሊቲ ጊዜ በሪል እና በቨርቹዋል ኤሌመንቶች መካከል ኢንተራክሽን አለ። በጣም ጥሩ። ለዚህ የመጀመሪያውን ሴክሽን ወይም ደግሞ ትሩ ፎልሱን ጨርሰናል። ወደ ሁለተኛው ሴክሽን ከመሄዳችን በፊት ሴክሽን 1 ላይ ምን ያህል ጥያቄ እንደመለሳችሁ ትመዘግባላችሁ። ሁለተኛው ሴክሽን choose the correct answer ምርጫ ነው የሚሆነው። የመጀመሪያው ጥያቄ which one of the following is not a component of IoT architecture? A sensing layer, B data storage layer, C application layer,
ዲ ኔትወርክ ሌየር። በነገራችን ላይ ጥያቄዎቹን ለመመለስ ማስቀምጠው ሰዓት የማይበቃችሁ ከሆነ ፓውስ አድርጋችሁ ለራሳችሁ መልሱ፣ መልሱን ከማየታችሁ በፊት። እሺ፣ በጣም ጥሩ። መልሱ ቢ ዳታ ስቶሬጅ ሌየር ነው። ምክንያቱም ሌሎቹ ሴንሲንግ ሌየር፣ አፕሊኬሽን ሌየር እና ኔትወርክ ሌየር አሉ። ነገር ግን ዳታ ስቶሬጅ የሚባል ሌየር የለንም። ያለን ሌየር ዳታ ፕሮሰሲንግ ሌየር ነው የሚሆነው። ስለዚህ ዚስ ኢዝ ኖት ስታንደርድ IoT አርኪቴክቸር ኮምፖነንት ነው። ዳታ ስቶሬጅ ሌየር የለንም ማለት ነው። ሁለተኛው ጥያቄ ኢን IoT ሴንሰር አር ዩዝድ ቱ ኤ ፕሌይ ጌምስ፣ ቢ ስቶር ፓስወርድስ፣ ሲ ኮሌክት ኤንድ ትራንስሚት ኢንቫይሮንመንታል ዳታ፣ ዲ send emails። በጣም ጥሩ። መልሱ የሚሆነው ሲ ኮሌክት ኤንድ ትራንስሚት ኤንቫይሮንመንታል ዳታ። ምክንያቱም የሴንሰርስ ስራቸው ምንድነው? ኤንቫይሮንመንታችን ላይ ያለውን ነገር ኮሌክት ማድረግ እንደዚሁም ደግሞ ለሚያስፈልገው አካል ትራንስሚት ማድረግ ስለሆነ ነው። ሶስተኛው which device use AR to help locate veins for injection? A iDecide, B Acuvane, C Agomedix, D Google Contact Lens። የስ መልሱ ምንድነው? አኩቬን ነው። ስለዚህ አኩቬን ነው። አኩቬን ሃንድ ሄልድ ስካነር ነው። ምንድነው የሚያደርገው? በቆዳችን ላይ የደም ስሮችን ወይም ደግሞ ቬኖችን ፕሮጀክት የሚያደርግልን የስካነር አይነት ነው የሚሆነው ማለት ነው። አራተኛው which of the following is disadvantages of Internet of Things? A improved customer engagement, B enhanced data collection, C increased security risk, D reduced waste። Yes, the answer is C increased security risks። ሌሎቹ አድቫንቴጅ ናቸው ማለት ነው። ስለዚህ ሴኩሪቲ ሪስካችንን መጨመሩ ዋን ኦፍ ዘ ሜን ዲስአድቫንቴጅስ ኦፍ IoT ነው። አምስተኛ what technology overlays computer generated contents on the real world? A virtual reality, B Internet of Things, C artificial intelligence, D augmented reality። መልሱ ዲ አጉመንትድ ሪያሊቲ ነው የሚሆነው። አጉመንትድ ሪያሊቲ ኦቨርሌይ ቨርቹዋል ኮንተንትስ ኦን ዘ ሪል ኢንቫይሮንመንት። በጣም ጥሩ ተማሪዎች። ስለዚህ ሁለተኛውን ሴክሽን ጨርሰናል። ሶስተኛው ሴክሽን ፈተናችን የሚሆነው ማቺንግ ነው። ማቺንጉን ታዛምዳላችሁ ማለት ነው። ስለዚህ ሁለት ኮለመኖች አሉን። ኮለመን ኤ ኤንድ ኮለመን ቢ አለን። ስለዚህ ማች ዘ አይተምስ ኢን ኮለመን ኤ with the correct description in column B. The first question GPS sensor፣ ሁለተኛ optical see-through፣ ሶስተኛ environmental sensor፣ አራተኛ ቪዲዮ see-through። በኮለመን ቢ ላይ የምናገኛቸው አማራጭ ደግሞ measures environmental condition used in navigation and positioning, allowing view of real world through a transparent mirror, D capture video and overlays virtual content። ስለዚህ በኮለመን ኤ ያለውን ትክክለኛ ዴፊኒሽን ከኮለመን ቢ ጋር ታዛምዳላችሁ ማለት ነው። ሰርታችሁ እስከምትጨርሱ ድረስ ቪዲዮውን ፓውዝ አድርጋችሁ ይህን ጥያቄ ትሰራላችሁ ማለት ነው። በጣም ጥሩ። ስለዚህ መልሳችን ምንድነው የሚሆነው? ለጂፒኤስ ሴንሰር ጂፒኤስ ሴንሰር ኢዝ ዩዝድ ኢን ናቪጌሽን ኤንድ ፖዚሽኒንግ ነው። ከአንድ ቦታ ወደ አንድ ቦታ ናቪጌት ለማድረግ እና ፖዚሽናችንን ለማወቅ የምንጠቀምበት የሴንሰር አይነት ነው። ሁለተኛው ደግሞ ኦፕቲካል ሲስሩ። ምን አላቸው? ኦፕቲካል ሲስሩ ያ ሲ ነው አይደለ? አለው ቪ ኦፍ ሪል ወርልድ ስሩ ትራንስፓረንት ሚረር ነው። ኦፕቲካል ሲስሩ ሲሆን በትራንስፓረንት ሚረር ነው የምናየው ሪል ወርልዳችንን። ያ ማለት ምን ማለት ነው?
ላይክ ሚክስ እና መርጅ አድርጎ እንደ ቪዲዮ አያሳየንም ማለት ነው። ሪል ወርልዱን ከቨርቹዋሉ ሰፓሬት አድርገን ማየት እንችላለን ኦፕቲካል ሲስሩ ካለን። እሺ 13ኛ ኤንቫይሮንመንታል ሴንሰር ኤ ነው ወይስ ዲ? ያ ኤ ነው አይደለ? ሜዥር ኤንቫይሮንመንታል ኮንዲሽን ነው። ዘን ዘ ላስት ዋን ኢዝ ቪዲዮ ሲስሩ ዲ ነው የሚሆነው። ካፕቸር ቪዲዮ ኤንድ ኦቨርሌይ ቨርቹዋል ኮንተንት ይሆናል ማለት ነው። በጣም ጎበዞች። ስለዚህ አራተኛው ሴክሽናችን የሚሆነው ፊሊንግ ዘ ብላንክ ነው ወይም ደግሞ ባዶ ቦታውን መሙላት ነው የሚሆነው ማለት ነው። the first question is the formula for IoT is equals to blank plus data plus network plus sensor. yes the answer is service. ስለዚህ የአይኦቲ ፎርሙላችን ምንድነው የሚለን? ሰርቪስ ፕላስ ዳታ ፕላስ ኔትወርክ ፕላስ ሴንሰር ነው ማለት ነው። the second one, the blank layer in Internet of Things process collect data and make decisions. the blank layer in IoT process a collected data and make decision. እንደነገርኳችሁ ጥያቄዎቹ የሚከብዳችሁ ከሆነ ፓውስ አድርጋችሁ አስባችሁ መመለስ ትችላላችሁ። በጣም ጥሩ። መልሳችን ምን ይሆናል? ዳታ ፕሮሰሲንግ ሌየር ነው። ስለዚህ ዳታ ፕሮሰሲንግ ሌየር አይኦቲ ላይ ምን ያደርጋል? ኮሌክት ያደረግነውን ዳታ ፕሮሰስ ያደርግልናል። ፕሮሰስ ካደረገ በኋላ ደግሞ ውሳኔዎችን የሚወስንልን ሌየራችን ነው ማለት ነው። ሶስተኛ ብላንክ ሚንስ ፍሪደም ኦፍ ኮንትሮል how one digital information is shared. Blank means freedom to control how one's digital information is shared. በጣም ጥሩ። መልሳችን ምንድነው? ኢንፎርሜሽን ፕራይቬሲ ይሆናል ማለት ነው። አራተኛ ብላንክ ሚክስ ዘ ሪል ኢንቫይሮንመንት ዊዝ ዲጂታል ኮንተንት። ብላንክ ሚክስ ዘ ሪል ኢንቫይሮንመንት ዊዝ ዲጂታል ኮንተንት። ኦፍ ኮርስ አጉመንትድ ሪያሊቲ ከቅድም ጀምሮ ስንል የነበረው ነው። አምስተኛ in augmented reality the blank displays the final mixed image to the user. In augmented reality the blank displays the final mixed image to the user. yes visual unit ምንድነው የሚያደርገው? ሚክስ የተደረገውን ኢሜጅ ለዩዘራችን የሚያስተላልፍልን ፓርት ነው ማለት ነው። ምን ነበረን? ኢንፍራስትራክቸር ትራከር ዩኒት አለን፣ ፕሮሰስ ዩኒት አለን፣ ደን ቪዥዋል ዩኒት አለን አርኪቴክቸር ኦፍ አይኦቲ ላይ። ስለዚህ ቪዥዋል ዩኒታችን ምንድነው የሚያደርገው? ሚክስድ የተደረገውን በፕሮሰሲንግ ዩኒት ዲስፕሌይ ያደርግልናል። ሴክሽን 4ን ጨርሰናል። እየመለሳችሁ እንደሆነ ተስፋ አደርጋለሁ። ብዙም ከተሳሳታችሁ ምንም ችግር የለውም፣ በማንበብ የሚስተካከል ነው የሚሆነው። ሁሉንም ካገኛችሁ ደግሞ ኮንግራ። የመጨረሻው ሴክሽናችን የሚሆነው ሾርት አንሰር ነው። እዚህ ጋርም እንደተለመደ ሰዓቶቹ ስለሚያንሳችሁ ፓውስ እያደረጋችሁ ለራሳችሁ ጥያቄዎችን ትመልሳላችሁ። መልሶቹን በማየት ደግሞ ምን ያህል ልክ እንደሆናችሁ እናያለን ማለት ነው። the first question is briefly explain the difference between augmented reality and virtual reality. what is the difference between AR and VR? The answer is augmented reality overlay digital contents on the real world. It means enhancing what you see. And when it comes to virtual reality, it creates a fully digital immersive environment that replacing the real world. ስለዚህ ዲፍረንሳቸው ምንድነው? አጉመንትድ ሪያሊቲ የምንለው በሪል ወርልድ ላይ ዲጂታል ኮንተንቶችን ኦቨርሌይ ወይም ደግሞ አላይን እና ሬጅስተር የሚያደርግልን ነው። ወይም ደግሞ የሪል ወርልድ ኢንቫይሮንመንትን ዲጂታል ኮንተንት ወይም ኮምፒውተር ጀነሬትድ ኮንተንት ጨምሮ የሚያሳድግልን ኢንሃንስ የሚያደርግልን የቴክኖሎጂ አይነት ሲሆን ቨርቹዋል ሪያሊቲ የምንለው ደግሞ
ፉሊ ዲጂታል ነው። ሙሉ ለሙሉ በኮምፒውተር ጀነሬት የተደረገ ዲጂታል ኮንተንት ነው። 100% አርቲፊሻል የሆነ ኮንተንት ነው። እንደዚሁም ደግሞ ፉሊ ኢመርሲቭ ነው። ሴንስ ኦርጋኖቻችን ትሪክ ማድረግ የሚችል የሪል ወርልዳችን ሪፕሌስ ማድረግ የሚችል የቴክኖሎጂ አይነት ቨርቹዋል ሪያሊቲ እንለዋለን። ኦኬ the second question is list two application of IoT in agriculture. there are a lot of application of IoT in agriculture. ከነሱ ውስጥ ሁለቱን ሊስት አድርጉ። በጣም ጥሩ። ስለዚህ የተለያየ አይነት መልስ ሊኖር ይችላል። ለምሳሌ የመጀመሪያው ሞኒተሪንግ ሶይል ኳሊቲ ኢን ሪል ታይም ሊሆን ይችላል። ሁለተኛው ደግሞ ስማርት ኢሪጌሽን ቤዝድ ኦን ሞይስቸር ኤንድ ዌዘር ዳታ ሊሆን ይችላል ማለት። ስለዚህ እኔ ጋር እዚህ ጋር የመለስኩት ብቻ ሳይሆን የተለያየ አይነት መልሶች ሊኖር ይችላል አፕሊኬሽን ኤሪያ ስለሆነ ማለት ነው። ሶስተኛ what are two ethical principles professionals should follow when using emerging technologies? ፕሮፌሽናሎች ኢመርጂንግ ቴክኖሎጂን በምንጠቀምበት ጊዜ ልንከተላቸው የሚገቡ ኢቲካል ፕሪንሲፕሎች አሉ። ከነሱ ውስጥ ሁለቱን ጥቀሱ። በጣም ጥሩ። ስለዚህ ብዙ አይነት ኢቲካል ፕሪንሲፕሎች አሉት። ከነሱ ውስጥ ለምሳሌ ቢ ሆነስት ኤንድ ትራንስፓረንሲ መሆን አለብን፣ ታማኝ መሆን አለብን። ሁለተኛው ደግሞ ሪስፔክት ፕራይቬሲ ኤንድ ኮንፊደንሻሊቲ ሊሆን ይችላል። እንደዚሁም ደግሞ ሌሎች ብዙ ኢቲካል ፕሪንሲፕሎች አሉን ማለት ነው። አራተኛ describe how IoT helps in smart home with one example. ኢንተርኔት ኦፍ ቲንግን እንዴት አድርገን ነው ስማርት ሆም ላይ መጠቀም የምንችለው የሚለውን በኤግዛምፕል አስረዱ። በጣም ጥሩ። ስለዚህ እዚህ ጋር የተለያየ አይነት ኤግዛምፕል ልትሰጡ ትችላላችሁ። ለምሳሌ ሞሽን ሴንሰር ካን ተርን ላይትስ ኦፍ አውቶማቲካሊ ዌን ኖ ዋን ኢዝ ዘ ሩም ቱ ሴቭ ኤነርጂ ልንል እንችላለን ማለት ነው። ሞሽን ሴንሰር መብራቶችን በመጠቀም ሰዎች በማይኖሩበት ጊዜ ወይም ኦኩፓይድ ስፔስ በሚሆንበት ጊዜ መብራቱ አውቶማቲካሊ በራሱ እንዲጠፋና እንዲበራ ማድረግ መቻላችን አንደኛው የአይኦቲ ስማርት ሆም ላይ ኤግዛምፕላችን ሊሆን ይችላል ማለት ነው። ሌላም በጣም ብዙ ኤግዛምፕል ይኖረናል። እናንተም ያላችሁ ትክክል ነው። የመጨረሻው ጥያቄያችን የሚሆነው give one example to how augmented reality is used in education. augmented reality እንዴት አድርገን ኤዱኬሽን ላይ እንጠቀም እንችላለን የሚለውን አንድ ኤግዛምፕል ስጡኝ። በጣም ጥሩ። ስለዚህ የተለያየ አይነት ኤግዛምፕል መስጠት እንችላለን። እዚህ ጋር እንደ ለእናንተ እንደማሳየት አይነት students use smartphone to view 3D model of molecules or historical artifacts in augmented reality. ስለዚህ ተማሪዎች ስልካቸውን በመጠቀም የተለያዩ 3D ሞዴሎችን የሞለኪውሎችን ሊሆን ይችላል፣ ሂስቶሪካል ቦታዎችን ወይም የተለያዩ ፊዚካል ቦዲዎችን በሞዴል አማካኝነት ስልካቸውን በመጠቀም ማየት ይችላሉ። ስለዚህ አንደኛው አፕሊኬሽን ኦፍ augmented reality and education ነው ማለት ነው። ስለዚህ እንደ ኤግዛምፕል ይሄንን መስጠት እንችላለን ወይም ሌሎችን መስጠት እንችላለን ማለት ነው። ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። እስቲ ከነዚህ 25 ጥያቄዎች ምን ያህሉ መለሳችሁ፣ ምን ያህል ለፈተና ዝግጁ ናቸው የሚለውን ነገር ኮሜንት ቦክስ ላይ አስቀምጡልኝ። እዚህ ድረስ ስለተከታተላችሁኝ በጣም አመሰግናለሁ። እዚህ ድረስ ደርሳችኋል ማለት ቪዲዮውን ወዳችሁታል ማለት ነው። ስለዚህ ልክ እንደዚህ አይነት ቪዲዮዎች እንዲደርሳችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ይሄ ቪዲዮ ላይ ሌሎች ተማሪዎች በቀላሉ እንዲደርስ ላይክ፣ ኮሜንት እና ሼር ማድረጋችሁን እንዳትረሱ። እንደዚሁም ደግሞ የቴሌግራም ግሩፑን እየገባችሁ ጆይን በማለት ቤተሰብ ይሆኑ። በቀጣይ ቪዲዮ በሌሎች ጥያቄዎች ወይም ደግሞ በወርክሾፕ እንድንገናኝ የምትፈልጉ ከሆነ እሱንም ኮሜንት ቦክስ ላይ አሳውቁኝ። በጣም አመሰግናለሁ። መልካም የፈተና ዝግጅት ጊዜ ይሆናል።